What do you have message for who can watch this program? What did you say? What do you have message who can watch this program? Who can watch it? Yeah. Who do I think can watch it? መልእክት ካለ ይሄንን ፕሮግራም ለሚመለከት እንግዳችን ዶክተር አብዱል ቃድር አህመድ አብዱዛራቅ እሺ አህመድ ስቱዲያችን መተው ማብራሪያ ስለሰጡን ከልብ ነው እናመሰግነው። ያው የስኳር እንግሊዘኛ ነው አማርኛ ለነገር ፈልጌ ነው። እኛ ምናውቀው ቃል ከሰማይ ወረደ ነበር የሚመስለው እሱ እንዳለ ይሁንና ቃል በእንግሊዘኛ ወርድ ነው። ቃል ወርድ አለች ቃልም አለ ወርድ አለች ማለት ነው። እንግሊዘኛ ሆነ ማለት ነው። ሰውየው ማን ነው ትላለህ? የሰውየውን ማንነት ነው የጠየቅነው። ሰውየው ማን ነው? ይሄ ሰው ማን ነው? ሰው በእንግሊዘኛ ምንድን ነው የሚባለው? ማን ሰው ነው? ማን ነው? ሴትየቱ ማን ናት? ውማን ናት። አዩ ውማን የሚለው ይመጣል። ወንድሜን ምን ነካው ልትል ትችላለህ። ወንድ በእንግሊዘኛ ምንድን ነው? ሜን ወንድሜን ስትል ስታቆላምጥ ነው። ወንድሜን የሚለው ሜን የሚለው እንግሊዘኛ ይመጣል። አውራት ቶክ ትለዋለህ ሰውየው። ቶክ የሚለው ነገር ወይ ወክ ቶክ ነው። ወክ ቶክ ምን ወካ እኔ አማርኛ በደንብ ቶክ አላደርግም፣ ግን ትንሽ ቶክ አደርጋለሁ። ዛሬ ከቨርጂኒያ አሌክዛንድሪያ ነኝ፣ ግን ኢትዮጵያ ተወልጄ 2 ሳምንት በፊት ነው የመጣሁት። 2 ሳምንት ሆነኛል ከአሜሪካ ከመጣሁ። አማርኛ አልችልም መቼም። 2 ሳምንት አልሆነኝም actually 8 ቀን አይደል? 8 ቀን ግን አማርኛ ረሳሁ። እዚህ ዲፓርት አደረግ ከኢትዮጵያ እዚህ ስናርፍ አማርኛ በረረ። አውሮፕላኑ አረፈ፣ አማርኛው በረረ። ማን ብሎ ነው ያወጣላ? መቺሳ ቶሎሳ አለ። ስራ ትጀምራለህ፣ ከሰው ጋር ተጣልተህ ትለያያለህ። አቤት እውነት ነው። የሆነ ነገር ትዳር ትጀምራለህ፣ አትስማማም፣ ትለያያለህ። እውነት ነው። አቤት እውነት ነው። የሆነ ነገር እጅ ይገባል፣ ከዛ በኋላ በምን እንደሆነ አታውቅም፣ ከእጅ ወጥቶ ሲሄድ ነው የምታውቀው። እውነት ነው። ነገሮች ሁሉ ተበላሽተውብህ ነው ማየው። ይሄ ክፉ መንፈስ ስም ላይ የተጣበቀውን ዛሬ ሰበርኩት። አሜን አሜን። ስምን ልቀይረው? አዎ። ከዚህ ቀን ጀምሮ አፍራሽ ነህ። አሜን። ስም አፍራሽ ነው። አሜን። የዲያብሎስን ስራ ታፈርስ ዘንድ አሜን። ስሙ ማን ነው? ከዛሬ በኋላ የዲያብሎስን ስራ አፍራሽ ነህ። አሜን። ስም ማን ነው? ቶለሳ